ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁልኝ አላችሁ? ምንድን ነው የሚባለው? የበዓል ዋዜማ ነው የሚባለው? በዓል ዋዜማው ነው ወይስ ዋዜማ አልፏል? እንግዲህ ምን እንደሚባልም ጠፍቶ እንኳን አደረሳችሁ። የመስቀል በዓል ነው አለፈ። እሱማ በዓል ነው። ዛሬም በዓል። ዛሬ የት ነው የምገኘው? እንግዲህ አለሚቱ ማንም እንግዲህ ታውቃታላችሁ። አለሚቱ ወልዳ ይውላችሁ ከስደት ስገባ መቼም ታውቃላችሁ። የዛሬ አመት ምናምን ደግሞ እኔ እሷ ጋር እንደነበርኩም ታውቃላችሁ። አሁን ደግሞ የልጅ እናት ሆናለች ማለት ነው። ዛሬ እሷ ቤት ነው የምገኘው። ይውላችሁ እንደዚህ የሚያምር ቤት የምሬ ነው። በጣም የሚያምር ቤት፣ በጣም ደስ የሚል ህይወት ነው። እንደዚህ ስላገኘኋት በጣም ደስ ብሎኛል። እግዚአብሔር ይመስገን ስለሁሉም ነገር። አሁን ደግሞ ወልዳ ይኸው ቁጭ ብላለች እዚህ ጋር ማለት ነው። እንኳን ደስ ያለሽ፣ እንኳን ማርያም ማረችሽ፣ እንኳን ደስ ያለሽ። ይኸው እቺ አለሚቱ ማለት እዚህ ጋር እንግዲህ አምሮባት የልጅ እናት ሆና ይኸውላችሁ። ከስደት መልስ እንደዚህ አይነት ህይወት በጣም ነው ደስ የሚለው። እግዚአብሔር የሚያሳርፍ እንጀራ ይስጥ ነው የሚባለው። ይሄው እንግዲህ የአለሚቱ ቤት ይህንን ይመስላል። የምር በጣም ያምራል ቤቷ። በነገራችን ላይ በጣም ነው ደስ የሚለው። ቆንጆ ቤት ነው የሰራችው ማለት ነው። ጠንካራ ጎበዝ የሆነች እህታችን ናት። ይሄው ምን ሆነሽ ነው? ይሄው ልጇ ደግሞ እዚህ ያለ ተኝታለች ማለት ነው። ይኸውላችሁ የኔ ቆንጆ ያያችኋት እንዴት እንደምታሳዝን። እግዚአብሔር ለዚህ ክብር ያብቃችሁ። በእውነት በስደት ያላችሁ ሁሉ በስደት ላይ ሀገር ገብቼ ይሄ ምኞት የምትመኙ ሰዎች ይሄንን ምኞት ይሄንን ክብር እግዚአብሔር ለዚህ ክብር ያብቃችሁ። እኔ 14 ዓመት በሰው ሀገር ኖሬ ግን ከዛ ሁሉ ወርቅ ማለት ከዛ ሁሉ ብር እቺት በአንድ ዓመት የመጣችው እሷ ናት የምትታይ። በእውነት ደስ የሚል ነው። ስለዚህ ምን ትያለሽ አሁን እንዳንቺ ስደት ላሉት ቤቶቼ ብር አይቀመጥ፣ ብር ዝም ብሎ ከእናንተ ጋር አይኖር። አገራችሁ ገብታችሁ ውለዱ፣ ክበዱ። እኔ ብር ይዤ ቤት ሰርቼ ገባው። ግን ከዛ ሁሉ የሚጣፍጠኝ ደስ የሚለኝ ልጅ ማያቴ በጣም ደስ ብሎኛል። ቤቶቼ ውለዱ፣ ተመልሳችሁን ካለመሄድ መታችሁ ወልዳችሁ ሂዱ ነው የምላቸው። ትክክል። እንግዲህ አለሚቱ ያለችው ትክክል ነው። የእውነት እንደዚህ ሆና እሷን ማየት በጣም ነው ደስ የሚለው። ሰው በስደት ደክሞ ብዙ ነገር ዋጋ ከፍሎ አርፋለሁ በሚልበት ሰዓት ህመም አለ፣ በሰው ሀገር መቅረት አለ፣ በሽታ ታሞ ሀገር ገብቶ መሰቃየት አለ። ከዚህ ሁሉ ደግሞ እሷ እግዚአብሔር ጠብቋት ለዚህ ክብር ስለበቃች በጣም ነው ደስ የሚለው። እንኳን ለዚህ ያበቃሽ እንላለን ቤተሰቦቼ። እናንተም ደግሞ ለዚህ ክብር ያብቃችሁ። ይሄንን የምትፈልጉ የምትመኙ ሁሉ ምኞታችሁን መሻት እግዚአብሔር ይስጣችሁ እላለሁ ቤተሰብ። እና ዛሬ እንግዲህ ይኸው በስንት ጊዜ ለማየት መጥቼ አሁን ልሄድ ነው፣ ግን ልጇን አይቼ ሌላ ጊዜ ደግሞ ተመልሼ እመጣለሁ ማለት ነው ቤተሰቦቼ። እስኪ ፌስታሌስ ኧረ ስሟትማየው እንጂ ይህንም አስገብኝ እንዴ! እኔ ስለምን አልገባም? አያቻት በቃ ታማኝ ጓደኛ ማለት እንደዚህ ነው። እግዚአብሔር ይመስገን። ለሰርጌ ጊዜ መታለች። አሁን ወልጄም ሮጥ ብላ መታለች። በጣም ነው። እኛ በሰው ሀገር ነበር ቤት የሰራ ነው። ማንም የለንም ነበር ልክ እንደ አረብ ሀገር እና መታ በጣም አስደስታናለች። እግዚአብሔር ያክብራት። በጣም ታማኝ ጓደኛ ናት። ባርኳት እሷንም እና እንደዚህ አምሮባት መታለች። አሁን ፌስታሌስ ይኸው ቤቷ የምር በጣም የሚያምር ነው። ውጪው እንግዲህ ፀሐይ ምናምን ስለሆነ ነው እንጂ በጣም የሚያምር ቤት ነው የሰራችው። እግዚአብሔር በሰላም በጤና ያኑራት፣ በክብር
በዚሁ እግዚአብሔር ከዚህ የተሻለ ህይወት እንድትኖር ምኞታችን ነው። ቤተሰቦቼ ምኞቴ ነው ለእኔ። እንግዲህ አሁን እኔም ልመለስ ወደ ቤት ተነስቻለሁ። አይቻት እየተመለስኩ ነው። ያው እንደምታውቁት ስራ ነኝ፣ ሌላ ጊዜ አይመቸኝም። ለዚህም ነው መጥቼ ያላየኋት። አሁን ግን እረፍት በማስመልከት አይቻት ልመለስ መጣሁኝ። ቤተሰቦቼ በጣም ደስ ብሎኝ ነው እየተመለስኩ ያለሁት እና እኔ እንጃ ደስ ይላል አይደል? ከስደት ተመልሳችሁ እንደዚህ አይነት ህይወት ስትኖሩ በጣም ነው ደስ የሚለው። እግዚአብሔርን ቅድም እንግዲህ እየበላን ረስቼ ነው የእውነት መቅረጽን። ስንት ነገር በላን፣ ቁርጥ በላን፣ ጥብስ በላን፣ ምን ያልበላን አለ። ግን ረሳው ቪዲዮ መስራት። ያው እየሳቅን ምናምን ስለነበረ ሀሳቡም አልመጣልንም። ባለቤቷም ነበረ። በጣም ደስ የሚል ጊዜ ነው የነበረን። አሁን እንግዲህ ሌላ ጊዜ ደግሞ ተመልሼ እመጣለሁኝ ቤተሰቦቼ። አሁን ወደ ቤት ልሂድ እስኪ። አለሚቱ ደግሞ እንግዲህ ሁለተኛ ደግማ አሁን የሚሚ እናት የዛሬ አመት የማሙሽ እናት ሆና እግዚአብሔር ያሳየን ያድርሰን ማለት ነው። በሉ በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን። ይሄንን መልካም ነገር የማይጠላ የለም፣ የማይፈልግ የለም። እናንተም ለዚህ ክብር ያብቃችሁ። እውነት ከስደት ብዙ አመት ደክሞ ገብቶ ጥሩ ትዳር አግኝቶ ይዞ መኖር፣ ልጅን በልጅ መባረክ፣ ይሄ በጣም የሁሉም ሰው ምኞቱ ነውና እግዚአብሔር ምኞት ያሟላላችሁ። እሷንም ደግሞ እንግዲህ በጥሩ እግዚአብሔር ረጅም እድሜ ጥሩ ትዳር አድርጎ ከአንድ የተጀመረው 10 ልጅ ቤት ድረስ እንላለን እና በሉ ቻው ቤተሰቦቼ። መፈጠራሽ ቆይ እኔም ልስራ። እኔ ቪዲዮ ምን አላውቅሽ የቱ እጅ ላይ ነው ሁሌ ቶሎ በያ ስልክ ምን